ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቼ፣ ይሄ የስራ ሴት የተሰኘ የዩቲዩብ ቻናል ነው። በዚህ ቪዲዮ እንግዲህ የተለያዩ ቴክኖሎጂ ነኮችን እና የሚሸጡ ቤት መኪናዎችን ይዤ በተደጋጋሚ እንደምንቀርብ ይታወቃል። ለዛሬ ደግሞ ይዤላችሁ የመጣሁት ምርጥ የሚባሉ መኪናዎችን በጣም አፎርደብል በሆነ ዋጋ ለእናንተ ይዘንላችሁ ቀርበናል ማለት ነው። ይህ ቪዲዮ ለዛሬ ባይጠቅማችሁ ነገ ለወደፊት ስለሚጠቅማችሁ እኛም እንደዚህ አይነት ነገሮችን ስለምንለቅ ከወዲሁ ሳብስክራይብ ያደረጋችሁ ቤተሰብ ሁኑ ተቀላቀሉ ማለት ነው። እንዲሁም ደግሞ ቤት መኪና መግዛት ላይ የሚፈልግ ሰው ደግሞ ሼር አድርጉላቸው። ከእናንተ የሚጠበቀው አሁንም ሳብስክራይብ ማድረግ ነው። ላይክ ሼር አድርጉ። ስለዚህ ቀጥታ ወደ ቪዲዮ እንሂድና ለዛሬ በመጀመሪያ ደረጃ እንግዲህ ይዤላችሁ የመጣሁት መኪና ቪትስ ናት። የ2001 ሞዴል ናት። እጅግ በጣም ጥሩ አቋም ላይ የምትገኝ ሞተር፣ ቻንሲ፣ ጠርዝ መሰረታዊ የሚባሉ ነገሮች ችግር የለባት። በኮድ 3 39 ሺ ፕሌት የለጠፈች ማለት ናት። ፉል አክሰስ አቬሌብል ነው። ከናንተ የሚጠበቀው ይችን መኪና መግዛት የሚፈልግ ሰው በቶታል ዋጋ 1.5 ሚሊዮን ብር ትባላለች ማለት ነው። ኮሚሽን 2% አይረሳም። ስለዚህ በሁለተኛ ደረጃ ይዤላችሁ የመጣሁት ደግሞ ታኮማ የአሜሪካ ምርጥ መኪና ነው። ኪንካፕ መኪና የ2006 ሞዴል ነው። አውቶማቲክ ትራንስሚሽን እንደዚሁም ደግሞ ፎር ዊል ነው። እጅግ በጣም ጥሩ አቋም ላይ ነው። ባንክ ያለበት መኪና ነው። ካሽ 1.4 ባንክ 450 ሺህ ብር ይዛችሁ ቀርባችሁ ቶታል ዋጋ 1.8 ከ50 ይባላል ማለት ነው። ይሄን መኪና መግዛት የምትፈልጉ ሰዎች በድጋሚ በ0922 ደውሉ፣ መኪናውን እናሳያችኋለን። ስለዚህ ይሄን መኪና ሳያመልጣችሁ ሳትቀደሙ መውሰዱ ትጠቀሙበታላችሁ። የምሬን እምላችሁ ታተርፉበታላችሁ። እጅግ በጣም ጥሩ አቋም ላይ የሚገኝ መኪና ነው። በሶስተኛ ደረጃ ይዤላችሁ የመጣሁት ሱዙኪ ዲዛይር ናት። የ22/12ኛ ወር ላይ የምትገኝ በአውቶማቲክ ትራንስሚሽን በኮድ 2 C40 ፕሌት ላይ የለጠፈች 17000 ኪሎ ሜትር ብቻ እየተነዳች እጅግ በጣም ጥሩ አቋም ላይ ዳሽቦርዷ ብላክ የሆነ እንዲሁም ደግሞ ግሪን የሚባል ነገር የሌላት ዋጋ 3 ሚሊዮን ብር ብቻ ካሽ ይዞ የቀረበ ሰዎችን መኪና መውሰድ ይችላል ማለት ነው። በሶስተኛ ደረጃ ይዤላችሁ የመጣሁት መኪና ID6 ነው ማለት ነው። ክሮስ ID6 የ22/12ኛ ወር ላይ የሚገኝ መኪና ነው። በአውቶማቲክ ትራንስሚሽን በኮድ 2 C5 ቤት የለጠፈ ነው። 28000 ኪሎ ሜትር ብቻ የተነዳ ነው። ኢንጂን ዱዋል ሞተር አለው። ፉል ኤሌክትሪክ ነው። በአንድ ቻርጅ 600 ኪሎ ሜትር መጓዝ የሚችል ነው። ይህም መኪና መግዛት የሚፈልግ ሰው ካሽ 3 ሚሊዮን 250 ሺህ ብር ይዞ ቀርቦ በባንክ 2 ሚሊዮን 350 ሺህ ብር ይመቻችለታል ማለት ነው። ቶታል 5 ሚሊዮን 600 ሺህ ብር መዝጋት የሚችላል ማለት ነው። ይሄን መኪና መግዛት የሚፈልግ ሰው በ0922 ላይ ደውሉልን። ስለዚህ ይሄን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለወዳጆቻችሁ አድርሱላችሁ። የምሬን ነው የምላችሁ። ይሄንን ቻናል ሰብስክራይብ በማድረጋችሁ ታተርፉበታላችሁ እንጂ የምትከስሩበት ነገር አይደለም። ዛሬ ባታደርጉት ነገ እንደምታደርጉት ደግሞ በእርግጠኝነት እነግራችኋለሁ። ምክንያቱም ቤት መኪና ገዝቶ ራሱን መቀየር መስራት የሚፈልግ ሰው ይሄን ቻናል ይቀላቀላል ያለውን ጥርጥር ማለት ነው። ስለዚህ አሁን በድጋሚ ሰብስክራይብ አድርጉት። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልን። ቻው ቻው።